በዝምታ አሸንፍ፣ አትጩህ። ያንተን እቅድ፣ ያንተን ትጋት፣ ያንተን እንቅልፍ የማጣት ሰዓት ማንም እንዲያውቅ አትፈልግ። ተዋቸው። አሁን የወደክ መስሎ እንዲሰማቸው በቃ ደካማ መስለ ተቀመጥ። ግን አንተ ከመሬት ተነስተህ ስትወጣ ትዕግስት ይኑር። ትዕግስት ከሌለ ያኔ ነው ሁሉም ነገር የሚገለባበጠው። እያንዳንዱ ሰከንድ፣ እያንዳንዱ ቃል፣ እያንዳንዱ ንቀት ያኔ ይሰማቸዋል። በዝምታ አሸንፍ፣ አትጩህ። ያንተን እቅድ፣ ያንተን ትጋት፣ ያንተን እንቅልፍ የማጣት ሰዓት ማንም እንዲያውቅ አትፈልግ። ተዋቸው። አሁን የወደክ መስሎ እንዲሰማቸው በቃ ደካማ መስለ ተቀመጥ። ግን አንተ ከመሬት ተነስተህ ስትወጣ ያኔ ነው ሁሉም ነገር የሚገለባበጠው። እያንዳንዱ ሰከንድ፣ እያንዳንዱ ቃል፣ እያንዳንዱ ንቀት ያኔ ይሰማቸዋል። የሀብት ማማ ላይ አትቀመጥም ወይ ለውጥ አታይም። ምክንያቱም ሁሌም ቢሆን ጥቃቅን ለውጥ የሚያመጡ ድግግሞሽን ይፈልጋልና። የድግግሞሽ ሕግ ይግባ። 5ኛ ስነ ምግባር ይኑርህ። በምድር ላይ በውድቀትህ ሰዓት ስነ ምግባር ቀጥ ብሎ የቆመ የማምለጫ መሰላል ነው። ማንም ሰው በሞቲቬሽናል ስፒከር ተነሳስቶ ወይም ደግሞ ደስ ስላለው ብቻ ተነስቶ የሆነን ስራ ሊጀምር ይችላል። የጨረሰ ግን በፍጹም የለም። ምክንያቱም አንድን ነገር ጀምሮ ለመጨረስ ስነ ምግባር ያስፈልጋልና። ከተኛህበት ሊያነቁ የሚችሉ 5 ሕጎች ልስጥህ። 1ኛ ጠንክሮ መስራት። ጠንክረህ ስራ እንጂ በእድል አትመን። እድል የመስቀል ወፍ ናት፣ ለሁሉም አትታደልም። 2ኛ ትዕግስት። ትዕግስት ይኑርህ። ትዕግስት ከሌለህ በምድር ላይ ምንም ነገር አይኖርህም። ምክንያቱም ትዕግስት የስኬት ቁልፍ ናት። የምትፈልገው ነገር የሚወስደውን ያህል ጊዜ ታገሰው። 3ኛ መስዋዕትነት። ለምትፈልገው ነገር ሁሌም ቢሆን መስዋዕትነት ክፈል። በዚች ምድር ላይ ሰጥቶ መቀበል እንጂ ምንም ነገር በነፃ የለም። የሰጥቶ መቀበልን ሕግ ጠንቅቀህ እወቅ። 4ኛ